በአረንጓዴ የኢትዮጵያ ኮረብታዎች ስር እዝራና ፌቨን የሚባሉ ወንድምና እህት ይኖሩ ነበር። የገና በዓል ሲቃረብ ልባቸው በደስታ ይዘላል። አንድ ቀን ማታ አባታቸው ከእሳቱ ዳር አስቀምጠው ስለ በዓሉ እንዲህ ሲሉ ነገሯቸው። ልጆቼ አሉ አባታቸው፣ በዓለም ላይ ብዙ ሀገራት ገናን ቢያከብሩም እኛ ግን በራሳችን ካላንደር ታኅሳስ 29 ቀን እናከብራለን። ይህ ቀን ጌታችን ኢየሱስ ክርስቶስ የተወለደበት ነው። በዚያን ጊዜ የምስራቹን የሰሙ እረኞች በደስታ ምርኩዛቸውን ይዘው በሜዳ ላይ ተጫወቱ። ያ ጨዋታ ነው እንግዲህ ለሺህ ዓመታት ሳይረሳ ዛሬ እኛ የምንጫወተው የገና ጨዋታ የሆነው አሏቸው። በማግስቱ ጠዋት እዝራና ፌቨን ከአባታቸው ጋር ወደ ጫካ በመሄድ እንጨት ቆርጠው ይዘው ተመለሱ። አባታቸው በጣም ጠንካራ ከሆነው የወይራ እንጨት ጫፉ ጠምዘዝ ያለ ዱላ አዘጋጁላቸው። ይህ ዱላ ጥንካሬን ያሳያል አላቸው። ፌቨን ደግሞ በቆዳ የተሰፋና ውስጧ በጠንካራ ነገር የተሞላች ሩር የተባለች ኳስ ይዛ መጣች። እዝራና ፌቨንም ወደ ሰፊው ሜዳ በደስታ ሄዱ። የመንደሩ ልጆችም በሙሉ ተሰብስበው በሁለት ቡድን ተከፈሉ። ፌቨንና እዝራ በተቃራኒ ቡድን ሆኑ። ሩሯን በዱላ ለመምታት ሲሯሯጡ አንዳንዴም ይገፋፋሉ፣ አንዳንዴም ደግሞ ይወድቃሉ። እዝራ በድንገት ሲወድቅ ፌቨን እጇን ዘርግታ አነሳችው። እዝራም እየሳቀ አይዞሽ፣ በገና ጨዋታ አይቆጡም ጌታ አላት። ይህን ጊዜ አባታቸው ከዳር ቆመው በኩራት አዩአቸው። አያችሁ አሉ አባታቸው፣ ይህ ጨዋታ ኳሷን ግብ ማድረስ ብቻ አይደለም። ይህ ጨዋታ እርስ በርስ መፋቀርን፣ መተባበርንና የሀገራችንን ጥንታዊ ባህል ማክበርን ያስተምረናል። እኛ ኢትዮጵያውያን በጨዋታው ሜዳ የምናሳየው ትዕግስት በሕይወታችንም ሊደገም ይገባል አሏቸው። እዝራና ፌቨን ጨዋታውን ጨርሰው ወደ ቤታቸው ሲመለሱ በልባቸው ውስጥ ትልቅ ኩራት ተሰማቸው። ኢትዮጵያዊ በመሆናቸው እንዲህ ያለ የሚያምር ባህል ስላላቸው በዓሉን በፍቅር ስላሳለፉ በጣም ደስ አላቸው። ልጆች ለዛሬ ይዤላችሁ የመጣሁት የእዝራና የፌቨን ታሪክ ይህን ይመስላል። ይህን ቪዲዮ ከመጨረሴ በፊት አንዳንድ ጥያቄዎችን ጠይቃችኋለሁ። የገና በዓል መቼ ይከበራል? ጎበዞች ልጆች። ታኅሳስ 29 ቀን ይከበራል። እሺ፣ ሌላ ጥያቄ ልጠይቃችሁ። የገና ጨዋታን ለመጫወት ምን መሳሪያዎች ያስፈልጉናል? ጎበዞች ልጆች። የገና ሩር ይባላሉ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው ልጆች። Don't forget this YouTube